ዝም ሲላችሁ ምናምን እንደዚህ ያርጋችሁ እንደ እድሜያችሁ ኑሩ እስቲ እንደ እድሜያችሁ ስለ ልጅ ደግሞ ልንገራችሁ ስለ ልጅ አስተዳደግ ለልጄ ስላቤን ጠባርጌ በሰው ሀገር ላይ ማለት ነው አንቀባርሬ የማኖራት ልጅ ነው ያለችኝ በልጆቼ የማላፍር ልጆቼን ማለት ነው አንቀባርሬ ነው ሚዲያ ላይ የምፖስተው ማላፍርባቸው ጀግና ሴት ነኝ እኔ አታቆኝማ ስለማታቆኝ ነው ጀግና ሴት ነኝ እንደናንተ ልጄን ደብቄ ያስቀምጫ አይደለም እኔ መጀመሪያ ኢትዮጵያ ያስቀመጣችሁ ልጃችሁን በስነ ስርዓት ኩሩበትና ልጆቻችሁን ፖስቱ ልጆቻችሁን የ22 አመት ልጅ ያላችሁ እንኳን ልጆቻችሁን ቤታችሁ ውስጥ ደብቃችሁ አስቀምጣችሁ ልጆቻችሁን እንኳን አንድ ቀን እንኳን ፖስታችሁ ታቃላችሁ ስለምኮራባት ነው አምላኬ የሰጠኝ ስጦታይ ነው መጀመሪያ ልጅሽን ሰትሪ ውዴዋ ስለኔ ልጅ ለማውራት ግዴታ አንቺ ብቁኝ ውዴዋ ዝም ስንልሽ ደግሞ አፈላሽ ውዴዋ ካም ዳውን አርጊው አይዞሽ ገለቴ አይዞሽ ሀቢብቲ ኢትዮጵያም ለመሄድ እኮ ሲኖርሽ ነው ኢትዮጵያም ለመሄድ ሲኖርሽ ነው ቤተክርስቲያን ደግሞ ልጆቻችንን ስናስቆርብ እኛ ካሜራ ደቅነና እናስቆርብም ኑ ይውልኝ አንልም ዛሬ ቤተክርስቲያን ይጃለው ነገ ዳንኪራ ቤት ገብቻለሁ አልልም እኔ መጀመሪያ ልጅሽን ስነ ስርዓት አስተምሪ ልጅሽን መጀመሪያ እንደ ሰው ልጅ እንኳን ከኢትዮጵያ አውጥተሽ ዱባይ አምጥተሽ አዝናኝ ስለ ልጅ ከማውራታችሁ በፊት ራሳችሁን ሰተር አድርጉ እኔ እኮ ባልካርጎ አርጌ ያመጣው ሴት አይደለሁም እኔ በጣም ጥርት ያልኩ ነኝ አራ ዝም ስንላችሁ ደጅል ቆጣ ማንም ሰው የኔ የሆነ ነገር ሚስጥር ራሱ ጋር ካለ አደራችሁን ስለ መድኃኒዓለም ስለ ማርያም ይፖስቱልኝ የተለየ ማንነት የለኝም አንቺ ግን ብዙ ጉድ አለሽ ብዙ ጉድ ልጄን ለማስቆረብ ግዴታ ካሜራ መደቀን የለብኝም ብስብስ የሆነ ነገር እኔና አንቺ የተጋጠምነው ባንቺው ታውቂያለሽ ባንቺው ሴት ነው ገባሽ የራስሽን ሰው ደምሽን እንኳን ማለት ነው አሳልፈሽ የምትሸጪ ከንቱ እኔ እኮ ባለጌ አይደለም ጽድት ያለ ማህበረሰብ ነው ያሳደገኝ አንቺ ግን ጽድት ያለ ማህበረሰብን ትዶፍቂያለሽ ከሴት ጋራ ተጣልተሽ እኔ ጋር አትገጥሚም ነይ ወንድ ነሽ አላውልሽ እኮ ሻርጃ ነይ ነጋ ግጣም የሀቢብቲ እኔም ፈርተሽ ሌላው ጋር ትጂ እኔ ብሄር የለኝም ከድሮ ብሄር የለኝም ምርጥ ኢትዮጵያዊት ነኝ እነግርሻለሁ ልክሽን ልፋጫም ስለ ልጅ ደግሞ አንቺ ምሰው ነሽ ትናገራለሽ አረ ሀቢብቲዬ ማአረዬ እኮራባችኋለሁ ልጆቼ ኢትዮጵያም ሂደሽ ለመዝናናትም ሆነ ቤተክርስቲያን ለመሄድ ሲኖርሽ ነው መሄድ ስትችይ ነው አቺም ሰው ልጅ እኮ አይናገርም እኔ አልተዳቀልኩም አው ባሌ ወሎዬ ነው ያውም ጀግና ልጄን አትሳደቢም ነበር ዲቃላ ብለሽ ወሎዬ ነው ጽድት ያለ ልጅ ባባቱ ይጣራል ኦኬ ስለዚህ ልጅሽን ሰብስቢ መጀመሪያ የ22 አመት ልጅሽን መጀመሪያ ሰብስቢ ስለ እኔ ከማውራትሽ በፊት ኦኬ መጀመሪያ ሰብስቢ ግማታም ለምትይ ደግሞ እውነቴን ነው የምልሽ ሰው ግማታም አይባልም ግን አንቺን ብልሽ ደስ ይለኝ ነበር ግን አፌ ይቆሻል ባንቺ እንዲቆሽሽ አልፈልግም በጣም ብዙ ሽቶዎች አሉ ቤቴ አብድርሻለሁ አብድሬሽም ነበር እሳጥሻለሁ ሀቢብቲ ሀዊ ነኝ እኔ ጫምላቃ እንኳን ሌላ አይደለም ባደግንበት ሀገር እንኳን ወንዝ በመንገዱ እየጎረፈ ጸድት ብለን ነው ታጥበን መንገባ እንኳን በዱባይ ምድር ውሃ አይጂ አጣጣቢ ስፖንሰሮን ይሻለው ሳሙና የገማ ነው ስለግም የሚያወራ አንድ ጊዜ በጣም ብዙ እውነት ውስጣችሁ ያለ ሚዲያ ላይ ለሚወራው በተቆራረጠው ነገር ሰው ኖ ሀቢብቲ በጣም ጽድት ያለ ማህበረሰብ ነው ስለማን ስለ አትወሸቂ ብሄር ውስጥ አትወሸቂ ውዴ መጋጠም ካለብሽ ነው ተጋጠሚ ከኔ ጋር እምፈራሽ መስሎሽ ነው ሰው ዝም እንደ እድሜሽ ኑሪ ሲጀመር ኩያ አይደለሽም አንቺ እማቤቴ ምሬ ነው ኩያ አይደለሽ ቀሚስ መልበስ እንኳን ያስተማርኩሽ እኮ ነኝ ነይ ቀሚስ ላልብስሽ ነው ያልኩሽ ምን ታካብጃለሽ እንዴ ወንድ ነበርሽ እኮ ሴት እንኳን ያደረግንሽ ታካብጃለሽ ጫምላቃ
የማንም ልቅምቅም የሰው ልክ ያቅም ቢያቅም አይጠነቀቅም። አንቺን ዝም ምልሽ እኔ ዝም ያልኩሽ እውነቴን ነው ምልሽ። በጣም የሚወዱኝ የሚያከብሩኝ የአማራ ልጆች ስላሉ ነው ያከበርኩሽ። ጻጥ ያልኩሽም ፈርቼሽ አይደለም። በጣም የማከብራቸውና የምወዳቸው ባሌን እወደዋለሁ። ገባሽ? ጽድት ያለ ሰውና ሰውን ማባላል ጀግንነት አይደለም። ጀግንነት አይደለም። እኔ ማንም ሰው ላይ በጣም ጥርት ያልኩ ነው። አይቶ ማለፍን አልወድም። ይቺ ቅምጥ ብለሽ ስትሳደቢ አትበያት አልኩኝ እኔ ፊት ለፊት። በቃ አለቀ። ጥላችን ይሄ ነው። እመቤቴን የምሬ ነው። የራስሽን ደም ነው። ታያ አትሳደቢያት። እሷ ብትሳደብም አንቺ ጥልቅ ነው። ዝም በይ። እሷ እኮ ውሽማ ናት ምናምን ብለሽ ስትናገሪ ተይ ብዬ አድቤሽ ነው። አድቢ በቃ። እኔና አንቺ የተጣላ ነው ከጹብ ጋር ሳትጣይ በፊት ነው። ቃድማን ነው የተጣላ ነው። ሲጀመር እኮ ያሽ አይደለም። እቤትሽ መጥቼ አንድ ቀን ቁርሳ ቡን ቆርሼ አላቅም። እኔ እቤትሽን አላቅም። እኔ አብልቼ አጠጥቼ ምናምን ጭጭ አንቺ ልጅ ብታበይ ሺትሽ እጨ ነው እያደርኩ ያለሁት። እኔ የስራ ሰው ነኝ። ጧትና ማታ ድፍት ብዬ የምሰራ ሰው ነኝ። እኔ እቤትሽ መጥቼ አንድ ቀን ቡና ጠጥቼ አላቅም። እኔ የታባሽ አበላሽኝ ይላ ታስታውሻለሽ? ፈልገውት ነው እንጂ የወሰዱት ወዲ ኖርማል ነው። እዛ ይደበቁ እኮ አለፍ በሉ ስለምሰራው ምናምን። ከዛ በኋላ እነ ማአዚ ምናምን እነ ማአዚ ምን ሆኑ ቀለቀ ሌላ ሊልም ጋይስ አበቀው መለስኩላችሁ። ከዛ ውጪ ኤፍራታ ለምን አትመጣም? ስደት አትለምድም። አታይም። ከተራበሽ ከተጠማች የኢትዮጵያ ሕዝብ ይረዳታል። እንድታግዟት እንድትረዷት ልጄን እንድትረዱ እንድታግዙ። ግን እናንተ ቤተ ክርስቲያን አስቆሩ ውሰዱ። ቤተ ክርስቲያን ውሰዱ። የቲክቶክ ክርስቲያኖች ውሰዱ። ሂዱ ወዳች ሂዱ። ቤተ ክርስቲያን ውሰዱ። መታጠብ ደግሞ ለራስ ነው፣ ለማስታወሻነት። በቅርቡ የሆነ ቦታ ተቀምጠን ስንሄድ ነይ ቶሎ ልብስሽን ቀይሪ፣ ቢጃማ እንኪ ሂጂ ታጠቢ ተብለሽ የታጠብሽውን ላስታውስሽ። ታጠቡ። ታጠቡ ማርዬ እኔ ጨረቃ አንቺን ማንም ሊነካሽና ሊለካሽ አይችልም። አንቺ በጣም ጀግና ሴት ነሽ። ማንም አፉን ስለከፈተ ብቻ እጅ አሰጭም። ስለዚህ ደግሞ ከፈለገች እሷ ምን ብለሽ አው ብያለሁ። የምርም ቅምጥ ብያለሁ። ማን ወደ ምን ወስዶት ምን እንዳደረገው ግን አላውቅም። እኔ ማን ቅምጥ እንደሆነ አልተናገርኩም። ቅምጥ ብያለሁ። ከዛ ግን ምን ሆነ መሰላችሁ ውዶች፣ እኛ ተሰበሰብንና ከዛ ቤቢ ሻወርና ከብር አብረን ተቀመጥ። ስንቀመጥ ወሬ ተነሳ። ላይክ በቃ በቲጂ ባላገሯ ወሬ ተነሳ። ከዛ እኔ ደግሞ ቲጂ ባላገሯ ለምን ትነካለች ለምን እንደዚህ ይሆናል ምናምን ነገር ላይክ በቃ በዛ ወሬ እያወራን እያለ ያው ምን ተባለ መሰላችሁ? ወሬ ሲነሳ አወራን። እኔ ቅምጥ ያልኩት እዚሁ ሶሻል ሚዲያ ላይ ነው። ሶሻል ሚዲያ ላይ እዚሁ ቅምጥ ይላል። ማን ለማን እንደወሰዱ አላውቅም። ፈጣሪ በሚያውቀው እኔ አላውቅም። ግን እኛ ቅምጦች ነን እኛ አስቀማጮች ነን ብለው መጡ እነሱ። እኔ ግን አላውቅም። እኔ የተናገርኩት ነገር እንደ መርፌ ነው የሚወጋቸው። ኬፍ ማባራ። ከዛ ምን ተደረገ መሰላችሁ? ያንን ወሬ እያወራን በጣም ስንንጫጫ እኔ በጣም ሆቶ ሆንኩኝና ታውቃላችሁ እኔ በጣም ነው የማወራው። ያን ምናምን ብዬ አነሳው። ሳነሳ ምን ይደረጋል መሰላችሁ ውዶቼ? ያ ድምጽ ይቀረጽና አረበል አብረን ያወራነው ድምጽ ይቀረጽና አብረን ያወራነው የተንጫጫነው ነገር ይቀረጽና ምን ይደረጋል አስባችሁታል? አብረን ነው እንግዲህ ያወራነው አንድ ላይ አብረን ሁላችንም ባይዘው ያ ድምጽ ከተባልንበት ድምጽ ይሰጣል። እኔ አላቅም ገንደል ሰበር ሰካ እያልኩላችሁ
እቺ ሀዊ የምትባለው እግዚአብሔር የረድቷት የራሷን እሷ ናት ቢዝነሱን የጀመረችው። ከዛም በኋላ ምን ሆነች? በልጅም ተባረከች። ቆንጆዬ ባል ነው ያላት። እውነቷን ነው። ሚዲያ ላይ ሴቶቹ እሪ ቢሉ ስለምታውቃቸው ነው። ልጁም ወጣት ነው ሲያምር፣ እሷም ደስ የምትል እዩኝ የማትል ልመጻደቅ የማትል የእናት ወግ ያላት ስነ ስርዓት ያላት ታስታውቃለች። ጋይስ ማርያምን ስታወራም ስትቆጣም ፊት ለፊታችሁ ነው። እኔ አላውቃትም፣ እዚህ ሚዲያ ላይ ነው የማውቃት። አውርቻት እንኳን አላውቅም። ታውቂያታለች እንዳትሉ። ከሚያወሩት አወራር ግን የምታዘባቸው ሰዎች አሉ። ሚዲያ ላይ ሳያቸው ሲናገሩ ምናምን የእውነት የሚናገሩና ዝም ብሎ አስመሳይ ሴቶች የምታውቋቸው ሰዎች የሉም? እንደዛ ማለት ነው። እና እቺኛዋ ቤተሰብ እቺኛዋ ከዛ ከባህላችሁ ሚስት ጋር ጓደኛ ናት። አሁን ሰሞኑን ደግሞ ፀጉር ቤት ከፍታለች። ይሄ ከዲኮሩ መጫ አርግሻል። አንቺ እኮ ማለት ወንድምሽን የሸጥሽ ከሃዲ ነሽ። ወንድምሽን የሸጥሽ ደምሽን የሸጥሽ አሳልፈሽ የሰጠሽ እንገርሽ አሳልፈሽ የሰጠሽ ደምሽን ከሃዲ ነሽ አንቺ። ሆዳም ለከርስሽ ብለሽ ደግሞ እኔ እንደዚህ ነኝ ነኝ። ኧረ እባክሽ መች ይመችሻል። ጽድት ያልኩ ነኝ እኔ አይመቸኝም። ከገባውልሽ እገባልሻለሁ። ከተውኩሽ እወድሻለሁ። ከወደድኩሽ እስከ ጥግ ነው። ከተውኩሽ እኔ የምለው አስታርቁኝ ብለሽ ስታለቅሽ አልነበር እንዴ? እምቢ ስል ምን ነው እንዲያረገሽ? አልታረቅሽም መቼም እመኚኝ። ልከሻል እኮ ሽማግሌ ሪጀክት ሲያደርግ ምን ነው እንደዚህ ያረገሽ? አይዞሽ ገለቴ። በውስጥ በኩል እርቅ ይጠይቃሉ። ኧረ እኔ እንዲህ ብያለሁ ምናምን። ኧረ እባክሽ እዚህ የመጣሽ ልማ